የአሜሪካ እስራኤል ኢራን ጦርነት በነዳጅ ዋጋ ላይ ከፍተኛ ስጋትን ደቅኗል። በኢራን የሚካሄደው ግጭት ወደ አፍሪካ ግዙፍ የነዳጅ ማጣሪያም ተዛምቷል። በናይጄሪያ የሚገኘው የዳንጎቴ ማጣሪያ ፋብሪካ የነዳጅ ዋጋ በጋንትሪ ዋጋና በዓለም አቀፍ የድፍድፍ ነዳጅ ወጪ መጨመር ምክንያት ይጨምራል ተብሎም ይጠበቃል። በአንዳንድ አካባቢዎች የነዳጅ ፓምፕ ዋጋ ቀድሞውኑ የጨመረ ሲሆን በ1 ሊትር እስከ 1000 ናይራ ሊደርስም ይችላል። ማጣሪያው የአፍሪካን ኢንዱስትሪያላይዜሽንና የኤነርጂ ደህንነትን ለመደገፍ በኤሌክትሪክ ማመንጨት በብረታ ብረት ማምረትና በወደብ ፋሲሊቲዎች ላይ ኢንቨስት ለማድረግ ማቀዷል። አሁን ያለው የነዳጅ ዋጋ ጭማሪ በዋናነት በመካከለኛው ምስራቅ እየተባባሰ ባለው ግጭት ሳቢያም የዓለም የድፍድፍ ነዳጅ ዋጋ በመጨመሩ ነው። ናይጄሪያውያን ለተጨማሪ የፕሪሚየም ሞተር ስፒሪት ወይም ነዳጅ ዋጋ ጭማሪ እንዲዘጋጁ የተመከሩ ሲሆን ትክክለኛው መጠን በሀገሪቱ ክልሎች ግን ይለያያል። ትናንት በአንዳንድ ማደያዎች የፓምፕ ዋጋ ወደ 930 ናይራ ከፍ ብሏል። ነገር ግን አሁን ያለው ትንበያ እንደሚያመላክተው ከሆነም የነዳጅ ዋጋ በተለይም ከዳንጎቴ ማጣሪያ ፋብሪካ በአሁኑ ወቅት ካለው 874 ናይራ ወደ 1000 ናይራ ከፍ ሊልም ይችላል። በፑንች ጋዜጣ ላይ እንደተመለከተው የዋጋ ጭማሪው የተደረገው ማጣሪያው በኤሌክትሪክ ማመንጨት እንዲሁም በብረታ ብረት ማምረትና በወደብ ፋሲሊቲዎች ላይ ኢንቨስት ለማድረግ ካቀደው እቅድ በመነሳት ነው። ይህም አፍሪካን በኢንዱስትሪ ለማልማትና የሀገር ውስጥ የኢነርጂ ደህንነትን ለማሻሻል ያለውን አጠቃላይ ዓላማ ግምት ውስጥ ያስገባ ነው። ይሁን እንጂ ለነዳጅ ዋጋ መጨመር ዋነኛው ምክንያት በመካከለኛው ምስራቅ በተከሰተው ግጭት ሳቢያም የዓለም የድፍድፍ ነዳጅ ዋጋ በመጨመሩ ነው። ከሰኞ ጀምሮ የተገኘው መረጃ እንደሚያሳየው ከሆነም የድፍድፍ ነዳጅ ዋጋ በአንድ በርሜል $78 ሲሆን እሁድ ዕለት ግጭቱ በመባባሱ ወደ $82 ከፍ ብሏል። የዳንጎቴ ዋጋ ከጨመረ በኋላ የፓምፕ ዋጋ እንደየቦታውና ሎጂስቲክሱ በ1 ሊትር ከ980 ናይራ እስከ 1000 ናይራ ሊደርስም ይችላል። ይህም በዋናነት በቅርቡ በዓለም አቀፍ የድፍድፍ ነዳጅ ዋጋ መጨመር ምክንያት ነው ሲሉ የናይጄሪያ ነፃ የነዳጅ ነጋዴዎች ማህበር ብሔራዊ የህዝብ ግንኙነት ጸሐፊ ቺኔዱ ዩካዲኬ ተናግሯል። በመካከለኛው ምስራቅ እየተባባሰ የመጣው ግጭት የዓለም አቀፍ የነዳጅ ገበያን እያናወጠው ሲሆን የድፍድፍ ነዳጅ ዋጋ የወደፊት አቅርቦት መቆራረጥ ስጋቶችን እያንጸባረቀ ነው። ነጋዴዎች የጂኦፖለቲካዊ አደጋዎች ግምት ውስጥ በማስገባት የብሬንት ድፍድፍና የአሜሪካ ቤንችማርክ ዌስት ቴክሳስ ኢንተርሚዲየት ባለፉት ጥቂት ቀናት በከፍተኛ ሁኔታም ጨምረዋል። ሙሉ በሙሉ የአቅርቦት መቆራረጥ ከመከሰቱ በፊትም ገበያዎች ተንታኞች የስጋት ፕሪሚየም ብለው የሚጠሩትን ተጨማሪ ወጪ በዋጋው ላይ ጨምረዋል። አንዳንድ ትንበያዎች እንደሚያመላክቱት መቆራረጡ ከቀጠለ ወይም ከተባባሰ የነዳጅ ዋጋ በአንድ በርሜል $100 ሊደርስ ወይም ሊበልጥም ይችላል። የእነዚህ ስጋቶች ማዕከል የሆርሙዝ ባህረ ሰላጤ ሲሆን ይህም ጠባብ ነገር ግን ስትራቴጂካዊ ጠቀሜታ ያለው የባህር ኮሪደር ሲሆን በቀን ውስጥ ወደ 20 በመቶ የሚጠጋው የዓለም የነዳጅ አቅርቦት የሚያልፍበት ነው። ባህረ ሰላጤው እንደ ሳውዲ አረቢያ፣ የተባበሩት አረብ ኤምሬቶች፣ ኩዌት፣ ኢራቅና ኢራን ራሷ ላሉት ዋና ዋና የነዳጅ ላኪዎች ቁልፍ የወጪ ንግድ መስመር ነው። በዚህ የባህር መስመር ላይ በሚፈሰው የታንከር ትራፊክ ላይ የሚደርስ ማንኛውም ስጋት በዓለም አቀፍ የኢነርጂ ገበያዎች ላይ ወዲያውኑ ተጽዕኖም ይኖረዋል። በወታደራዊ እንቅስቃሴም በበለጠ ፍተሻ ወይም በከፍተኛ የባህር ኢንሹራንስ ወጪዎች ምክንያት የሚከሰቱ ጥቂት መዘግየቶች እንኳን የአቅርቦት ፍላጎትን ሊገድቡና ዋጋን ሊጨምሩም ይችላሉ። በኢራንና በእስራኤል እንዲሁም በአሜሪካ መካከል ያለው ውጥረትና ጦርነት በዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ ተጽዕኖ ይኖረዋል። ይህ የሆነበት ዋና ዋና ምክንያቶች ደግሞ የሆርሙዝ ባህረ ሰላጤ ስጋት ነው። ይህ ባህረ ሰላጤም ለዓለም የነዳጅ ንግድ እጅግ ወሳኝ ነው። ኢራን ይህንን ባህረ ሰላጤ የመዝጋት አቅም አላት። በዓለም ላይ በየቀኑ ከሚመረተው ነዳጅ ውስጥ ወደ 1/5 የሚጠጋው በዚህ ጠባብ መስመር ያልፋል። ጦርነቱ መባባሱን ተከትሎ ኢራን ይህንን መስመርም ዘግቷለች። ይህም የዓለም አቀፍ የነዳጅ አቅርቦት በከፍተኛ ሁኔታም ይስተጓጎላል። ይህም ዋጋን በእጅጉ እንዲጨምርም ያደርጋል። ጦርነቱ በቀጥታ የኢራንን ወይም በሌሎች የባህረ ሰላጤው ሀገራት ማለትም እንደ ሳውዲ አረቢያ፣ የተባበሩት አረብ ኤምሬቶች ያሉ የነዳጅ ማጣሪያዎችን፣ መስመሮችንና የወደብ ተቋማትን ኢላማም ሊያደርግም ይችላል። ይህም ምርትን በመቀነስና አቅርቦትን በማስተጓጎል የዋጋ ጭማሪም ያስከትላል።
በገበያ ላይ ስጋት በሚኖርበት ጊዜም ነጋዴዎች የዋጋ ጭማሪም ያደርጋሉ። ይህ የስጋት ፕሪሚየም ወይም ሪስክ ፕሪሚየም ይባላል። ጦርነቱ ሊስፋፋ ይችላል በሚል ስጋት የነዳጅ ዋጋ ምርቱ ከመቀነሱ በፊትም ቢሆን መጨመር ይጀምራል። ነጋዴዎች ለወደፊቱ ሊከሰት የሚችለውን እጥረት በመስጋት ዋጋውን ይሰቅሉታል። አሜሪካና የምዕራብ ሀገራት በኢራን ላይ ተጨማሪና ጠንካራ የኢኮኖሚ ማዕቀቦችን ሊጥሉም ይችላሉ። ይህም የኢራንን ነዳጅ ወደ ዓለም ገበያ እንዳይገባ በመከልከል አጠቃላይ አቅርቦቱን ይቀንሳል። በአካባቢው ያለው ጦርነት ለነዳጅ ጫኝ መርከቦች ያለውን ስጋት ይጨምራል። ይህ ደግሞ የኢንሹራንስ ዋጋንና የትራንስፖርት ወጪን ያንራል። እነዚህ ተጨማሪ ወጪዎች በመጨረሻ በነዳጅ ዋጋ ላይ ተጭነው ለተጠቃሚዎች ይደርሳሉ። በአጠቃላይ በኢራን እየተካሄደ ያለው ጦርነት በዓለም አቀፍ ደረጃ በነዳጅ ዋጋ ላይ ከፍተኛ ተጽዕኖ ይኖረዋል። ጦርነቱ እየተባባሰና እየሰፋ በሄደ ቁጥር በዓለም አቀፍ ገበያ የሚታየው የነዳጅ ዋጋ ጭማሪ ይበልጥ ጎልቶም ይታያል።